ሰላም የዚህ ቻናል ቤተሰቦች በያላችሁበት ሰላም ሆኑልኝ። ይህን ቻናል ላይክ፣ ሰብስክራይብ እናደርግ። ምክንያቱም የአማራ ድምፅ እንዲሰማ የምትፈልጉ ሁሉ ይህን ማድረግ አለባችሁ። ድምጻችን ከፍ ብሎ እንዲሰማ። ወደ ዋናው ጉዳይ ስንመጣ የካቲት 30 እንግዲህ ተጠናቋል። መከላከያ ሰራዊት ከአማራ ክልል ይወጣል። ለሚሻና ለአድማ ብተና ለፖሊስ በመተው ከአማራ ክልል ወጦ አማራ ላይ የእርስ በርስ ጦርነት እናደርጋለን የተባለው እንግዲህ በነበር ብቻ ቀርቷል። ወሬ ብቻ ሆኗል። መከላከያ ሰራዊቱም አልወጣም። መተከል ጃዊ አካባቢ የተነሳ መከላከያ ሰራዊት ወደ አዲስ አበባና ወደ ተለያዩ ቦታዎች ከአማራ ክልል ውጭ ሲወጡ እንደታዩ መረጃዎች ደርሰውኛል። ያ ማለት መተከል አካባቢ ምናምን በዋነኝነት ፋኖ የሚንቀሳቀስበት ቦታ አይደለም፣ ግን ከዛ አካባቢ የሚነሳ መከላከያ ሰራዊት አማራ ክልል ላይ የገባ እንቅስቃሴ ያደርግ እንደነበር መረጃዎች ይጠቁማሉ። እና አሁን ይወጣሉ የተባለው ነገር በነበር ሆኖ ቀርቷል፣ ወሬ ሆኖ ቀርቷል። ብዙ የአብይ አህመድ ሰዎች የሚያወሩት ነገር እንደማይጨበጥ ከዚህ ማየት ይቻላል። አሁን ያለንበት ሁኔታ በጣም በቂ ዝግጅት አድርገን ሁሉም በአንድነት ተነስቶ የሚዋጋበት እስከዛሬ አማራ ክልል ላይ ታይቶ የማይታወቅ ጦርነት ውጊያ የሚደረግበት ሰዓት ደርሷል። ዝግጅታችን አጠናቀናል። አንድ ፊሽካ ነው የሚጠበቀው። በአራቱም ማዕዘን በተመሳሳይ ሰዓትና በተመሳሳይ ጊዜ እንቅስቃሴ ይጀመራል። ምድር ትናወጣለች፣ ምድር ትጨነቃለች እና በዚህ ሁኔታ ላይ ነው ያለነ። ከዚህ በተጨማሪ በጣም ብዙ ሰው የተወዛገበበት ነገር እና ስለመረጃው ትክክለኛውን ነገር ያልሰማ ሰው ይበዛል። ከዛ ውጭ እንደዚህ አይነት ስህተቶች ደግሞ እንዲደገሙ ስለማልፈልግ ይሄን ነገር እነግራችኋለሁ። ጣራ ገዳማ አካባቢ የተቃጠሉት መኪናዎች እንዴት እንደተቃጠሉና ለምን እንደተቃጠሉ ልንገራችሁ። ምክንያቱም እንደዚህ አይነት ነገር ሲደጋገም ነገ ከነገ ወዲያ የከፋና መጥፎ ችግር ይዞ ልብን ሊመጣ ይችላል። እንደዚህ አይነት ስህተቶች መደገም የለባቸውም። የተፈጠረውን ነገር ስነግራችሁ ወደ 19 አካባቢ ተሳቢ የሆኑ መኪናዎች ከጎንደር ሰሊጥ ጭነው በመውጣት ላይ ያሉ ወደ ባህር ዳር በሚሄዱበት አጋጣሚ ነው ይህ ነገር የተከሰተው። እነዚህ መኪኖች እንግዲህ የችግሩ ዋና ምክንያት ሹፌሮች እንደሆኑ ነው እኔ የደረሰኝ መረጃ የሚያመለክተው። ሹፌሮቹ አጃቢ ካልተሰጠን ያለ አጃቢ አንንቀሳቀስም ይላሉ። ያንን ያሉበት ምክንያት ደግሞ ባለሀብቶቹ ከመንግስት ጋር እንቅስቃሴ የሚያደርጉ ከመንግስት ጋር የተነካካ አይነት ስራ የሚሰሩ አይነት ሰዎች እንደሆኑና ፋኖ ከመኪኖች የሚቀበለውን ቀረጥ ላለመክፈል የተደረገ ነገር እንደሆነ ነው እኔ መረጃው የደረሰኝ። ትክክለኛ መረጃም እንደሆነ በደንብ አረጋግጫለሁ። ከዛ አጃቢ እንዲሰጣቸው ጠየቁ። አጃቢ ተሰጧቸው። በዲሽቃና በብሬን በምን አንድ ያንታ ምናምን አካባቢ መከላከያ ሰራዊት እንዲያጅባቸው ተደረገ። እንቅስቃሴ ተጀመረ። ከዛ ያን የመከላከያ ሰራዊት እንቅስቃሴ ሲያደርግ ለመምታት ከዛ በፊት ጎንደር ዙሪያ የሚንቀሳቀሱ ፋኖዎች ደፈጣ ጥለው ሲጠብቁት ነበር። በኋላ ሲመጣ ግን ከነዚህ ጭነት ከጫኑ መኪናዎች ጋር አብሮ መጣ። ከመጀመሪያው ያ የመከላከያ ሰራዊት ብቻውን ሊያልፍ ነው የነበር። መኪኖቹ አጃቢ ሰጠን ማለታቸውና የነሱ እንቅስቃሴ ከመከላከያው ጋር በመገጣጠሙ አብረው መምጣት ችሏል። ከዛ መኪናዎች እነዛ ጭነት የጫኑት መኪናዎች አብረው ሲመጡ እዛ አካባቢ የሚንቀሳቀሱት ፋኖች እርምጃ ለመውሰድ ፈልገው ነበር። ግን መኪኖቹ ላይ እና በዛ አካባቢ ካለው ንብረት ጉዳት እንዲደርስ አልተፈለገም። ፍተሻም ግብርን መቀበል አልተቻለም። ከዛ አልፈው እንዲሄዱ ተደረገ። ከሄዱ ከሆነ ርቀት በኋላ ጣራ ገዳም ላይ ሲደርሱ ጣራ ገዳም አካባቢ በሰዓቱ የነበሩ ፋኖች እዛ አካባቢ ኬላ ጥለው ይፈትሻሉ፣ ቀረጥም ይቀበሉ ነበረ። ከዛ ይሄ የመከላከያ ሰራዊት ዲሽቃ ምናምን ታጅቦ ሲመጣ ለምን እንደዚህ እነሱም እንደዚህ ታጅበው በመምጣታቸው የአማራ ፋኖ እንደማይቀማ እንደማይሰርቅ
መጥፎ ነገሮችን እንደማያደርግ እየታወቀ እንደዛ ብለው በመምጣታቸው ተበሳጭተዋል ፋኖች። ከዛ ውጭ ደግሞ ያ የመከላከያ ሰራዊት አልፎ እንዲሄድ አልተፈለገም ነበር። ይዞት የነበረው ትጥቅ ይዞት የነበረውን ነገር በሰዓቱ ለፋኖ አስፈላጊ ሆኖ ተገንቶ ነበረ እና ከነዛ መኪኖች ነጥሎ ለመምታት ጥረት ተደርጎ የመጀመሪያው ሁለት መኪና አካባቢ ሁለቱ መኪኖች የመከላከያ መኪኖች እንደተመቱ ከዛ ያሉ መከላከያ ሰራዊት አባላት ዘለው በመውረድ ወደ ተለያዩ መኪናዎች እንደ ምሽግ በመጠቀም እና ከነዛ ውስጥ ሆነው በሚተኩሱበት ሰዓት በሚደረግ የተኩስ ልውውጥ መኪናዎች እሳት እንደተፈጠረና መኪናዎች እንደነደዱ ነው ትክክለኛው መረጃ የደረሰኝ እና የተፈጠረው ነገር እንደዚህ ነው። ከዛ ግን አንድ የተረፈ መከላከያ ሰራዊት አልነበረም። መከላከያውን ብዙሃኑን ማርከው መሳሪያውን ምናምን ይዘው መሄድ ችለዋል። በዛ ሰዓት ግን ያው የንብረት ጉዳት ደርሷል። እኔውም በዚህ አጋጣሚ መምከር የምፈልገው አማራ ክልል ላይ የሚንቀሳቀሱ ሹፌሮች በፋኖ ላይ እምነት እንዲኖራችሁ እፈልጋለሁ። በፋኖ ላይ እምነት ሊኖራቸው ይገባል። አጃቢ ይዘው መምጣቱ የባሰ ሌላ ጉዳት ሊያመጣ ይችላል እንጂ የተሻለ ነገር አያመጣም። ለፋኖ ቀረጽ መክፈሉ ደግሞ ያን ያክል የከፍ አይደለም። ባይሆን ቀረጹ እንኳን ከበዛባችሁ አስተያየት እንዲደረግላችሁ መጠየቅ ምናምን ወንድሞቻችሁ ናቸው። ከነሱ ጋር መግባባት መነጋገሩ የተሻለ ሆኖ እያለ አጃቢ ይዞ መጥቶ እነሱንም ለተሻለ ችግር መዳረግ እነሱ ከመኪና የሚያገኙትን ቀረጥ ማስቀረቱ ጥሩ ነው ብዬ አላስብም። ያንን ቀረጥ ላለመክፈል እንግዲህ አንድ መኪና እስከ 7 ሚሊዮን ብር አካባቢ እንደጫነ ነው የሰማነው። 7 ሚሊዮን ብር አካባቢ የጫነ መኪናው በ10 ምናምን ሚሊዮን አካባቢ 12 እና እንደዛ ምናምን ቢሆን አንድ መኪና 19 ሚሊዮን ብር አካባቢ ነው። ወደ 6 የሚሆኑት ተሳቢዎች ተቃጥለዋል። የተረፈ ንብረት ራሱ ሳይቃጠል የተረፈ ንብረት ራሱ የላቸውም። ሙሉ ለሙሉ ነው የወደሙት። እንግዲህ ከፍተኛ ኪሳራ ነው ማለት እንደ አማራ ክልል ውስጥ መሆኑ አንድ ችግር ነው። ምክንያቱም ነገ ከነገ ወዲያ ባለሀብቶች በነፃነት ነገሮችን እንዳያደርጉ ያደርጋል። ሁለተኛ ይህ ሰሊጥ እንግዲህ ከአማራ ነጋዴዎች የወጣ ነው ማለት የአማራ ነጋዴዎች ከዚህ በኋላ ሰሊጥ የሚሸጡበት ሁኔታ ሊጠብ ይችላል እና ብቻ ከብዙ ነገር አንፃር ይሄ ጥቅም የለውም። ሹፌሮች እንደዚህ አይነት ነገሮችን ባታደርጉ እላለሁ። ከዛ ውጭ ደግሞ እንደ እኔ ፋኖችን እንደዚህ ነው የሚል አስተያየት መስጠት አልፈልግም። ምክንያቱም ሁሉንም ነገር አስበውበት በደንብ ተጠንቶ ነገሮችን አውርደው ነው የሚያደርጉት። ምክንያቱም ያ መከላከያ ሰራዊት አልፎ ብሄር ኑሮ መኪኖቹ ተቃጥለው ከወደመው ንብረት በላይ ውድ የሆኑ የፋኖ አመራሮችን ቢመታብን ወይም የሆነ ህዝባችን ላይ ከፍተኛ ጉዳት ቢያደርስብን ያን የከፋ ሊሆን ስለሚችል ምናልባት ያን ነገር ከግምት ውስጥ አስገብተው ሊሆን ይችላል ይሄን ነገር የሰሩት እና እነሱ ላይ እኔ እንደዚህ ማለት አልፈልግም። ሁሌም እኔ ለምን ኢትዮጵያ እንደ እሳት እንደ ጎማ ወይም ነዳጅ እንደተርከፈከፈበት ነገር ለምን አትነድም? እኔ ፋኖች ጎን ነኝ። ፋኖን መተቸት አልፈልግም። ምክንያቱም ለህዝብ ብለው ለኛ ብለው የወጡ ናቸው። ለህዝብ ብለው የወጣ አካል ደግሞ ህዝብን የሚበድል ነገር አያደርግም። እነሱ ከሚያደርጉት እንቅስቃሴ ጋር ተከትሎ እነሱ እያደረጉ ያለጉትን ነገር ጋር ተደራርቦ አላስፈላጊ ነገሮች ሊመጡ ይችላሉ። እሱ በሂደት የሚስተካከልና እርምት የሚደረግበት ነገር ነው እንጂ እነሱ የሚኮነኑበት እነሱ እንደዚህ ነው የሚባሉበት ጉዳይ አይደለም። እና ይህን ነገር ሰው እንዲረዳ በማሰብ ነው ይህን ነገር ልነግራችሁ የወደድኩት። አማራ ክልል እንግዲህ እንዳልኳችሁ ነው። በጣም ጠንከር ያለ ነገር ይጠብቀናል። እንደ ህዝቡም ዝግጅት ቢያደርግ ማገዝ በሚቻለው ነገር ሁሉ ለማገዝ እንቅስቃሴው ሲጀመር ማገዝ በሚቻለው ነገር ሁሉ ለማገዝ ከዛ ውጭ በምግብም ሆነ በውሃ መጠጥ በተለያዩ ነገሮች ህብረተሰቡ ላለመቸገር ቅድመ ዝግጅት አድርጎ ቢቆይ መንግስት
ባንኩንም ምኑንም የጦር መሳሪያ አድርጎ እንደሚጠቀም ግልጽ ነው። ለህዝብ አያዝንም ወይም ዓለም አቀፍ የጦር ህግን አያከብርም። ስለዚህ ቅድመ ዝግጅት አድርጎ መጠበቅ ለራስ ይጠቅማልና እንደ ህዝብ የአማራ ህዝብ ቢዘጋጅ መልካም ነው እላለሁ። በያላችሁበት ሰላም ሁኑልኝ። እወዳችኋለሁ። ስሜ መቶ አለቃ ዮሴፍ አስማረ እባላለሁ። የአማራ ፋኖ በወሎ ቤት አማራ የስልጠና መምሪያ ኃላፊ ነኝ። ከ03 7ኛ ወር 2017 ዓመተ ምህረት ጀምሮ የአማራ ፋኖ በወሎ ስልጠና መምሪያው ባወጣው የስልጠና ዕቅድ መሰረት በየትኛውም የአማራ ክልል እንዲሁም እንደ ኢትዮጵያ እንደ ሀገር ደረጃ የምትገኙ ወጣቶች በሙሉ ወደ አማራ ክልል ወሎ አካባቢ በመምጣት የአማራ ፋኖ በሚያወጣው ዕቅድ መታችሁ ይህ ስልጠና እንድትወስዱ ጥሪያችንን እናስተላልፋለን። ይህ አሁን የአማራ ህዝብ በተለይ የአማራ ህዝብ የተጋረጠብን የህልውና ትግል ነው። ይህን የህልውና ትግል ለአደጋ ላይ የሚጥል ስለሆነ ሁላችንም በአማራ ክልል የምንገኙ ወጣቶች ወደ ስልጠና ማዕከላችን ተገኝተን ህዝባችንን ከጥፋትና ከሞት ከእንግልት ለመታደግ ሁሉም ርብርብ ማድረግ ስለሚጠበቅበት ህፃን፣ አዋቂ፣ ትንሽ፣ ትልቅ፣ መነኩሴ፣ ሙስሊም፣ ክርስቲያን ሃይማኖት ዘር ሳይለይ የመጣውን ትልቅ የሆነ ዘር ነገድ ለማጥፋት ስለሆነ ይህንን የብልጽግና ስርዓት ለአንዴና ለመጨረሻ ለመፋለም ለመዋጋት ከስር ነቅለን ለመጣል ወታደራዊ አደረጃጀት ያስፈልገናል፣ መሰልጠን ያስፈልገናል፣ መታጠቅ ያስፈልገናል፣ መደራጀት ያስፈልገናል። ስለዚህ ለመሰልጠን፣ ለመደራጀት፣ ለመታጠቅ ብቁ ወታደራዊ ስልጠና ስለሚያስፈልገን ሁሉም እንደ ሀገር ከተቻለም እንደ አማራ ክልል ሁላችሁም በስልጠና ማዕከላችን ተገኝታችሁ የውትድርና ስልጠናውን ወስዳችሁ በእግረኛም በኮማንዶም አቅማችሁ በፈቀደውና እድሜያችሁ በፈቀደው መሰረት ወደ ስልጠና ማዕከላችን መታችሁ ሰልጥናችሁ የዚህ ታሪካዊ ተቋዳሽ እንድትወዱ ስንል በአማራ ፋኖ በወሎ ስልጠና መምሪያ ስም ጥሪያችንን እናስተላልፋለን። እኔ መቶ አለቃ ዮሴፍ አስማረ ስልጠና መምሪያ ኃላፊና ምክትሌ 50 አለቃ ጌታቸው ሲሳይ ምክትል ስልጠና መምሪያ ኃላፊ እንዲሁም ከሌሎች የስልጠና ባለሙያዎቻችን ጋር በጋራ በመሆን ያወጣነው የስልጠና ዕቅድ ስለሆነ በዚህ ስልጠና ማዕከላችን እንድትገኙ ስንል በድጋሚ ጥሪያችንን እናስተላልፋለን። ሳዶነይ ተማመን ነው ሳዶነይ አይቻልም ተማመን ነው እናንተ አበባ ነው ለጉባኤ ዋጋ የለም ወይ አይቻልም ሰባትና ሰባው ገደል ገባ ተቀበለው
ተፈየ የኛ ልጅ ተማመነው እንግዲህ ያደገና አይቻልም የኛ ልጅ አይቻልም እዚያ ጎመራ የኛ ልጅ ተማመነው ያታው ዘበነ የኛ ልጅ ተማመነው አብይና ህያ አይቻልም የኛ ልጅ አይቻልም ነግራሽ ነበረ አካየው እንደሚሉ አባቆም ያንዳ ቅርጫ የመከታው ፋኖ አንዱንም ከወሎ አንዱንም ከሸዋ ናብያዋለሁኝ አንዱንም ከጎንደር ናብያዋለሁኝ አንዱንም ከጎጃም ናብያዋለሁኝ